ኳስ ዓለም የሚላን ተአምር በሚል ይታወሳል። የ1990ው ዓለም ዋንጫ አርጀንቲና ከካሜሮን ጨዋታው ሳይጀመር ያለቀ ይመስል ነበር። የአፍሪካ ተወካዩ የካሜሮን ብሔራዊ ቡድን ዝቅተኛ ግምት ተሰጥቶት ሚላን ደርሷል። የመጀመሪያው ጨዋታ ደግሞ ከዲያጎ ማራዶናዋ አርጀንቲና ግምቶች ሙሉ በሙሉ እስከ ማለት በሚያስደፍር ሁኔታ ወደ አርጀንቲና አምርተዋል። ድሮስ የዓለም ዋንጫ ጨዋታን አሸንፎ የማያውቀን የአፍሪካ ቡድን በኮከቡ በማራዶና ከሚመራ ቡድን ጋር ማን ያወዳድራል? ሚዲያዎችም ጦጣ መሰሎቹ ኋላ ቀር ሰዎች እያሉ በዘረኝነት ጥቃት ጋዜጣዎችን አጨናንቀዋል። ሰኔ 8 በሚላን ሳንሲሮ ስታዲየም የጫካዎቹ ሰዎች ከታላቁ አርጀንቲና ጨዋታው ተጀመረ። ግዙፉ ስታዲየም በነጭና በሰማያዊ ደምቋል። ከፍተኛ ጩኸት ይሰማል። ካሜሮኖች በጣም ተደናግጠዋል። ቀስ በቀስ ግን የራስ መተማመናቸው እያደገ መጥቷል። እንደ ጦጣ የሚጮሁ ድምጾች በየአቅጣጫው ይሰማሉ። ጥፋት ተሰራ በሚል የዕለቱ ዳኛ ጨዋታውን እያስቆመ ማስጠንቀቂያ ይሰጣል። በርካታ የማስጠንቀቂያ ካርዶች ለካሜሮን ብሔራዊ ቡድን። ጨዋታው በዚህ ሁኔታ ቀጠለ። ነገር ግን 67ኛው ደቂቃ ላይ ታሪክ ተቀየረ። ኢማኑኤል ኩንዴ ኳሷን ወደ ጎል ላካት። ኦማምቤክ በግንባሩ ገጭቶ አስቆጠረ። ይህ የማይታመን ነበር። በሚገርም ሁኔታ አንድሬ ኦማምቤክና ቤንጃሚን ማሲንግ በጨዋታው ላይ የቀይ ካርድ ሰለባዎች ሆኑ። ሆኖም ካሜሮን ጨዋታውን በ9 ተጫዋቾች በድል መወጣት ቻለች። በወቅቱ ይህ የካሜሮን ድል ብቻ አልነበረም፣ የመላው የጥቁር ሕዝብ ድል እንጂ። በጨዋታው ግምት ከ500 ድምጽ አንድ ሰው ብቻ ነበር ለካሜሮን የወገነው። የጫካ ሰዎቹ ድል ብዙ ነገር ቀይሯል። ዓለም ለአፍሪካ እግር ኳስ የነበረውን የተንሸዋረረ አይን እንዲያስተካክልም አድርጓል። ጦጣ መሰሎቹ፣ ኋላ ቀሮቹ፣ በርኩስ መንፈስ ታካሚዎቹ እያሉ ሲጠሩን ከልቤ ይከፋኝ ነበር። ነገር ግን አሁን ለዓለም ትክክለኛ እግር ኳስ ተጫዋች መሆናችንን አሳይተናል። ይህ ግብ አስቆጣሪው ኦማምቤክ ከጨዋታው በኋላ ለአውሮፓ ሚዲያዎች በኩራት የተናገረው ነው። ነገር ግን ይሄ ለአርጀንቲና አንገት አስደፊ ውጤት ነበር። በወቅቱ ለአርጀንቲናው የቴሌቪዥን ጣቢያ ኢቲሲ ጨዋታውን እያስተላለፈ የነበረው ጋዜጠኛ ይህን በተደጋጋሚ ሲል ነበር። ይህ ለአርጀንቲና በታሪኩ አጋጥሟት የማያውቀው አሳፋሪው ሽንፈት ነው። ይህን የምላችሁ ስለተሸነፍን ብቻ ሳይሆን በ9 ሰው በመሆኑ ነው። ጨዋታው ከምንጊዜውም 3 አስደንጋጭ የዓለም ዋንጫ ጨዋታዎች አንዱ ሆኖ ሲታወስ የማይበገሩት አንበሶች ወደ ሩብ ፍጻሜው ለመጀመሪያ ጊዜ የደረሱ የአፍሪካ ቡድን በመሆንም በእግር ኳሱ ዓለም አይረሴ ታሪክ ጽፈው አልፈዋል።